ሰላም ተማሪዎች እንዴት ናችሁ? ኤልያስ ነኝ። ዛሬ በቻፕተር 2 ፓርት 4 ተገናኝተናል። በዛሬው ክላሳችን የምንመለከተው ስለ ማርኬት ኢኩሊብሪየም ወይም የገበያ ሚዛን ይሆናል። መልካም ቆይታ። ወደ ክላስ። Having seen the demand and supply sides of the market, now let's bring demand and supply together so as to see how the market price of the product is determined. ከዚህ በፊት ስለ ቲዮሪ ኦፍ ዲማንድ እና ቲዮሪ ኦፍ ሰፕላይ ለየብቻ አይተን ነበር። አሁን ደግሞ ሁለቱም የገበያ ኃይሎች ሰፕላይ እና ዲማንድ አንድ ላይ በማምጣት እንዴት የምርት ዋጋ መወሰን እንደሚቻል እንመለከታለን ማለት ነው። ማርኬት ኢኩሊብሪየም ኦከርስ ዌን ማርኬት ዲማንድ ኢኳልስ ማርኬት ሰፕላይ። የገበያ ሚዛን የሚፈጠረው ሁለቱም የገበያ ኃይሎች እኩል ሲሆኑ ነው ማለት ነው። ዲማንድ እና ሰፕላይ እኩል ሲሆኑ ማርኬት ኢኩሊብሪየም ኦከርስ ኦር ሻጮች መሸጥ የሚፈልጉት መጠንና ሸማቾች መግዛት የሚፈልጉት መጠን እኩል ሲሆን ምን እንለዋለን? ማርኬት ኢኩሊብሪየም ወይም የገበያው ሚዛን እንለዋለን ማለት ነው። እንቀጥል። ግራፊካሊ ስንመለከተው ግራፊካሊ ሰፕላይ ከርቭ እንደዚህ አፕዋርድ ስሎፕ እንዳለው አይተን ነበር። ቲዮሪ ኦፍ ሰፕላይ ላይ እንደዚህ አይነት አፕዋርድ ስሎፕ ቀጥ ያለ ወደ ላይ የሚወጣ አይተን ነበር። ዌራዝ ቲዮሪ ኦፍ ዲማንድ ከርቭ ደግሞ ዳውንዋርድ ስሎፕ እንዳለው አይተን ነበር። እንደዚህ አይነት ዳውንዋርድ ስሎፕ እንዳለው ዲቱ ኔጌቲቭ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድድ። ዌራዝ ሰፕላይ ከርቭ አፕዋርድ ስሎፕ የሚኖረው ፖዚቲቭ ሪሌሽንሺፕ ስላላቸው ማለት ነው። ሶ ማርኬት ኢኩሊብሪየም ወይም የገበያ ሚዛን የሚፈጠረው ሁለቱም የገበያ ኃይሎች እኩል ሲሆኑ ነው ብለን ነበር። ግራፊካሊ እነዚህ ሁለቱም ከርቮች ሲቆራረጡ ኦር አት ፖይንት ቢ ዲስ ፖይንት ማለት ነው፣ ሁለቱም ከርቮች ሲቆራረጡ ኢኩሊብሪየም እናገኛለን ማለት ነው። ሶ አት ዛት ፖይንት የሚኖረው ዋጋ ወይም ፕራይስ እና የሚሸጠውና የሚገዛ መጠን ኢኩሊብሪየም ኳንቲቲ እና ኢኩሊብሪየም ፕራይስ እንለዋለን ማለት ነው። ሶ አባብ ኢኩሊብሪየም ከኢኩሊብሪየም በላይ ያለ ይሄኛው ማለት ነው። ከኢኩሊብሪየም ይሄኛው ሼድ ኤሪያ ከኢኩሊብሪየም በላይ ያለ ምን እንለዋለን? ሰርፕለስ እንለዋለን። ምክንያቱ አቅርቦት ከፍላጎት በልጧል። ሉክ አቅርቦት አፕዋርድ እንደዚህ ሲጨምር ዋጋ እየጨመረ በሄደ ቁጥር አቅርቦትም ይጨምራል። ዋጋ እየጨመረ በሄደ ቁጥር ደግሞ ዲማንድ ይቀንሳል። ዲማንድ እንደዚህ ይቀንሳል፣ ሰፕላይ ይጨምራል። ሶ በመሃላቸው የሚፈጠር ልዩነት ምን እንለዋለን? ሰርፕለስ ማለት ነው። ሻጮች ብዙ ምርት ይዞ ወደ ገበያ ያቀርባሉ። ሸማቾች ደግሞ የተወሰነ ወይም ጥቂት ብቻ ነው የሚፈልጉ ማለት ነው። በመሃላቸው የሚፈጠር ሰርፕለስ እንለዋለን ወይም ትርፍ ያልተሸጠ ዕቃ ይኖራል ማለት ነው። ከኢኩሊብሪየሙ በታች ወይም ከኢኩሊብሪየሙ በታች ያለው ደግሞ ለምሳሌ ፒቱ ምን ይፈጠራል? እዚህ ጋር ጋፕ አለ። ማን ነው የሚበልጠው? ዲማንድ ኤክሲድስ ሰፕላይ። ሶ የገበያ ፍላጎት ከገበያው አቅርቦት በልጠዋል። ይሄ ማለት ምን ማለት ነው? እጥረት ተፈጥሯል ማለት ነው። ሸማቾች ብዙ ምርት ይፈልጋሉ፣ ምክንያቱ የምርቱ ዋጋ ስለቀነሰ። ሻጮች ደግሞ የምርቱ ዋጋ ስለቀነሰ የተወሰነም ብቻ ማቅረብ ይፈልጋሉ ማለት ነው። ስለዚህ በመሃላቸው የሚፈጠር ይሄ ሾርቴጅ እንለዋለን ወይም እጥረት ማለት ነው። ኑሜሪካሊ ስንመለከት ኑሜሪካሊ ወደዚህ ስንመጣ ማለት ነው፣ ለምሳሌ የሆነ ዕቃ እንውሰድና ሜቢ እንቁላል እንበለው። የእንቁላል ዋጋ 25 ብር ሲሆን ሎክ 25 ብር ሲሆን ሻጮች ወደ ገበያ ማቅረብ የሚፈልጉት የእንቁላል መጠንና ሸማቾች መግዛት የሚፈልጉት የእንቁላል መጠን እኩል ይሆናል ማለት ነው። አት ፖይንት ኢ ላይ ሁለቱም ከርቮች ተቆራርጠዋል። ሚንስ አት ዘ ፖይንት ኦፍ ኢንተርሴክሽን they are equal። ሶ ከኢኩሊብሪየሙ ለምሳሌ ዋጋ ቢጨምር ወደ 30 ቢጨምር ዋጋ 25 ወደ 30 ቢጨምር ምን ይፈጠራል? ሰፕላየሮች ወይም ሻጮች ብዙ ምርት ማቅረብ ይፈልጋሉ፣ ምክንያቱ ፖዚቲቭ ሪሌሽንሺፕ ስላለው ፕራይስ እና ኳንቲቲ ዲማንድ። ዌራዝ ሸማቾች ደግሞ ወይም ገዢዎች ዋጋ ሲወደድ የተወሰነ መግዛት ይፈልጋሉ። ስለሚወደድባቸው መግዛት የሚፈልጉት መጠን ፍሮም ኢ ቱ ኤች ይቀንሳል ማለት ነው። ዌራዝ ሰፕላይ ከኢ ወደ ጄ ይጨምራል ማለት ነው። ዜን በመሃላቸው ያለ ይሄኛው ጋፕ ማለት ነው ምን እንለዋለን? ሰርፕለስ ወይም ትርፍ ምርት አለ ማለት ነው። ያልተሸጠ ወይም የተከማቸ ምርት አለ ማለት ነው። ስለዚህ ከኢኩሊብሪየም በላይ ያለ ሰርፕለስ እንለዋለን። ከኢኩሊብሪየም በታች ደግሞ ለምሳሌ 25 ወደ 20 የእንቁላል ዋጋ ቢቀንስ፣ ዋጋ ሲቀንስ ሸማቾች ብዙ መግዛት ይፈልጋሉ። ሚንስ ፍሮም ኢ ቱ ኤፍ ኳንቲቲ ዲማንዳቸው ይጨምራል ማለት ነው። ዋጋ ሲቀንስ
ዲቱ ሎ ኦፍ ሰፕላይ ደግሞ ሰፕላይ ምን ይሆናል ማለት ነው? ኳንቲቲ ሰፕላይ ይቀንሳል ፍሮም ኢ ቱ ጄ ይቀንሳል ማለት ነው። ሶ በመሃላቸውን የተፈጠረ ይሄኛው ሾርቴጅ እንለዋለን። ሸማቾች ብዙ መግዛት ይፈልጋሉ፣ ሻጮች ደግሞ የተወሰነ ብቻ ነው ወደ ገበያ የሚያቀርቡ ዘንድ ገበያው ላይ እጥረት ይፈጠራል ማለት ነው። ስለዚህ እጥረት ስላለ እዚህ ጋር እጥረት ሲኖር ማለት ነው የምርቱ ዋጋ እየተወደደ ይሄዳል። ሚንስ ከ20 ወደ 25 ይጨምራል ወይም ወደ ኢኩሊብሪየሙ ይመለሳል ማለት ነው። ዌራዝ ሰርፕለስም ካለ ተመሳሳይ ሰርፕለስ ካለ ሚንስ ትርፍ ያልተሸጠ እቃ ካለ ሻጮች ምን ያደርጋሉ ማለት ነው? ምርታቸው እየቀነሱ ነው የሚሸጡት። ስለዚህ ከ30 ወደ 25 ወደ ኢኩሊብሪየሙ ይመለሳል ማለት ነው። ሶ ፍሮም አይዘር ሳይድስ ከሁለቱም ሳይድ ማለት ነው ወደ ኢኩሊብሪየም ይመለሳል። ኢኩሊብሪየም ደን ለምሳሌ በ25 ብር ሲሆን ሸማቾቹም 100 እንቁላል ይፈልጋሉ፣ ሻጮቹም 100 እንቁላል ነው የሚፈልጉ at the point of intersection ማለት። ነገር ግን ዋጋው ከ25 ወደ 30 ሲጨምር ገዢዎች 50 እንቁላል መግዛት ይፈልጋሉ፣ ዌራዝ ሻጮች ደግሞ 150 እንቁላል መሸጥ ይፈልጋሉ። ደን በመሃላቸው የተፈጠረ የ100 ጋፕ ይሄኛው ማለት ነው ምን እንለዋለን? ሾርቴጅ እንለዋለን ማለት ነው። ስለዚህ ያንን ሾርቴጅ ወይም እጥረት ለመፍታት ምን ያደርጋሉ ማለት ነው? ዋጋ ይጨምራሉ። ሉክ ዋጋ ይጨምራሉ። ወይም buyers compete to each other in order to obtain the product and price tend to rise እየጨመረ ይሄዳል ዋጋው ማለት ነው። ዌራዝ 30 ብር ሲሆን ደግሞ ሻጮች 30 ብር ሲሆን ስለሚወደድ ሻጮች 150 መሸጥ ይፈልጋሉ፣ ሪቨርሱ ማለት ነው። ሸማቾች ደግሞ 50 መግዛት ይፈልጋሉ። እዚህ ጋር ደግሞ የ100 ሰርፕለስ አለ። እዚህ ጋር ደግሞ ሰርፕለስ አለ። ደን ሰርፕለስ ሲኖር ደግሞ ያልተሸጠ ምርት ሲኖራቸው ሻጮች ምን ያደርጋሉ? ዋጋውን እየቀነሱ መሸጥ ይጀምራሉ ማለት ነው። ሶ ከሁለቱም ሳይድ ወደ ኢኩሊብሪየም ወይም ወደ 25 ይመጣል ማለት ነው። እንቀጥል። ሉክ ያየነውን ግራፊካል ያየነውን ማለት ነው ግሬተር ዛን ኢኩሊብሪየም ፕራይስ ወይም ግሬተር ዛን ፒ ሲሆን ምን ይፈጠራል? ሰርፕለስ ይኖራል ማለት ነው። ሰርፕለስ ይኖራል። ዲስ ኢምፕላይስ as price of the commodity increase consumer demand less of the product ዋጋው እየጨመረ በሄደ ቁጥር ኮንሱመሮች ወይም ሸማቾች የተወሰነ እቃ ብቻ ነው የሚፈልጉ ማለት ነው። on the other hand as price increase producers supply more of the product or the good በተቃራኒው ደግሞ ዋጋው እየጨመረ በሄደ ቁጥር ሻጮች ደግሞ ብዙ ምርት ማቅረብ ነው የሚፈልጉ ምክንያቱም ትርፋቸው እየጨመረ ስለሚሄድ ማለት ነው። therefore if price increase to P1 ወደ P1 እየጨመረ በሄደ ቁጥር የሚፈጠረው ሰርፕለስ HJ ቅድም ያየነው ግራፊካሊ ከH ወደ J ያለውን ጋፕ ሰርፕለስ እንለዋለን ማለት ነው። if the price decrease to P2 buyer demand to buy more ስለዚህ ዋጋው ከቀነሰ ደግሞ ሸማቾች ብዙ መግዛት ይፈልጋሉ። whereas suppliers preferred to decrease their supply ሻጮች ደግሞ ምርታቸውን ቀንሶ ማቅረብ ይፈልጋሉ ምክንያቱ ትርፋቸው ስለሚቀንስ የተወሰነውን ብቻ ወደ ገበያ ያቀርባሉ ዘንድ እጥረት ይፈጠራል ማለት ነው። ሾርቴጅ ይፈጠራል። the amount GF ከግራፉ እንደተመለከተነው from G to F ያለ ጋፕ ማለት ነው ሾርቴጅ እንለዋለን ማለት ነው። እንቀጥል። numerically given market demand is equal to quantity demand is equal to 100 minus 2p and market supply price is equal to quantity supply over 2 plus 10 አለ ማለት ነው። ሉክ ሁለት ኢኩዌሽኖች አሉን። ይሄኛው ማርኬት ዲማንድ ነው whereas the second one market supply. then we are asked to calculate market equilibrium price and quantity. ስለዚህ equilibrium quantity እና equilibrium price ፈልጉ ተብለናል። ሁለተኛ determine whether there is surplus or shortage at price is equal to 25 and at price is equal to 35 የገበያ ዋጋ 25 እና 35 ሲሆን የሚኖረው ሰርፕለስ ነው ወይ ሾርቴጅ ብለው ደግሞ ይጠይቀናል ሁለቱ። ስለዚህ መጀመሪያ ይሄንን ሶልቭ ለማድረግ ኢኩሊብሪየሙ ለመፈለግ ምን እናደርጋለን? ኳንቲቲ ሰፕላይ ሹድ ኢኳል ቱ ኳንቲቲ ዲማንድ እንላለን። ምክንያቱም ኢኩሊብሪየም ማለት ሁለቱም የገበያ ኃይሎች እኩል ሲሆኑ ማለት ነው። ሶ ኳንቲቲ ሰፕላይ ኢዝ ኢኳል ቱ ኳንቲቲ ዲማንድ እንላለን ማለት ነው። ኳንቲቲ ዲማንድ then here we have quantity demand is equal to 100 minus 2p ተሰጥቶናል። whereas quantity supply ወይም supply ማለት ደግሞ price in terms of q ነው የተሰጠን።
መጀመሪያ ምን ማድረግ ይጠበቅብናል? ፈንክሽኑ q in terms of p መጻፍ አለብን ማለት ነው። q in terms of p መጻፍ አለብን። this implies ይሄ ምን ማለት ነው? ይሄኛው 10 ወደዚህ ኢኳሊቲ ስናሻገረው ኔጌቲቭ ሳይን ይዞ ይሄዳል። this implies price minus 10 ይሆናል። minus 10 is equal to quantity supply over t ይሆናል ማለት ነው። quantity supply over 2 ስለዚህ ኳንቲቲ ሰፕላይ ለብቻው ለማስቀረት ይሄኛው ታይምስ 2 እናድርገዋለን ማለት ነው። መልቲፕላይ ቦዝ ሳይድ ባይ 2 በሁለት ማባዛት እንደዚህ እናባዛዋለን። then ታይምስ 2 ይሄኛው ስለዚህ እዚህ ጋር ሁለት በሁለት ይጠፋል። እዚህ ጋር ደግሞ ሁለት ዲስትሪቢዩት ስናደርገው ምን ይሆናል ማለት ነው? ወደዚህ ስንመጣ ማለት ነው ሎክ ዲስትሪቢዩት ስናደርገው 2p minus 20 ይሆናል ማለት ነው። 2 times 10 minus 20 is equal to quantity supply ስለዚህ ኳንቲቲ ዲማንድም እዚህ ጋር አለልን እዚህ ጋር አለ ኳንቲቲ ሰፕላይ አግኝተናል 2p minus 20 አግኝተናል። ለስ ኢኩዌት ሁለቱም ኢኩዌት ስናደርጋቸው ሎክ ሁለቱም ኢኩዌት ስናደርጋቸው 100 minus 2p is equal to 2p minus 20 ይሆናል ማለት ነው። ዘን ለስ ጋዘር ላይክ ተርም ተመሳሳይ የሆኑ ተርሞች ወደ አንድ እንሰበስብ። ዘን ይሄኛው ወደዚህ ሲሄድ ፖዚቲቭ ሳይን ይዞ ይሄዳል። የራስ ኔጌቲቭ 20 ደግሞ ወደዚህ ሲመጣ ፖዚቲቭ ሳይን ይዞ ይሄዳል። therefore 100 plus 20 120 ይሆናል። 2p plus 2p ደግሞ 4 ይሆናል። then 4p is equal to 20 ይሆናል። over 4 ስናደርገው p is equal to 30 ይሆናል ማለት ነው። p is equal to 30 ይሆናል። then p30 ወይም ኢኩሊብሪየም ፕራይስ የሚዛናዊ የሆነ ዋጋ 30 አግኝተናል። then let's substitute this 30 into either quantity demand or quantity supply to find equilibrium quantity. equilibrium quantity ለማግኘት ይሄኛው 30 ብንፈልግ ወደ ኳንቲቲ ዲማንድ ወይም ወደ ኳንቲቲ ሰፕላይ ሰብስቲቱት እናደርጋለን እኩል ስለሆነ አት ኢኩሊብሪየም እኩል ስለሆነ ማለት ነው። ስለዚህ እዚህ ጋር ስንመጣ ማለት ነው 100 minus 2 times equilibrium price now is 30 so times 30 ይሆናል። then 100 minus 60 ይሆናል 100 minus 60 40 ይሆናል ማለት ነው። 100 minus 60 is equal to 40 so equilibrium quantity 40 ነው ማለት ነው። በሌላ አባባል 40 look here we have equilibrium quantity is equal to 40 or ብትፈልጉ ኳንቲቲ ሰፕላይ ላይ ብትተኩት 2 times 30 ይሆናል 2 times 30 60 ይሆናል 60 ሲቀነስ 20 40 ይሆናል ማለት ነው። then ኢኩሊብሪየም ኳንቲቲ እና ኢኩሊብሪየም ፕራይስ አግኝተናል ማለት ነው 30 እና 40። ሁለተኛ ምንድነው ይጠየቅናል? ዋጋ 25 ሲሆን ምን አይነት ፕሮብለም ይኖራል? ሾርቴጅ ኦር ሰርፕለስ ብለናል። ፕላስ ዋጋው 35 ሲሆን ምን እናደርጋለን? ይሄኛው ዋጋ ቱ ኢኩሊብሪየም ኳንቲቲ እና ኢኩሊብሪየም ቱ ኳንቲቲ ዲማንድ እና ወደ ኳንቲቲ ሰፕላይ ሰብስቲት በማድረግ እናገኛለን ማለት ነው። ሉክ ወደ ኳንቲቲ ዲማንድ ላይ ስንተካው ይሄ 25 ስንት ይሆናል? 100 minus 2 times 25 which is 50 ይሆናል ማለት ነው። 100 minus 50 ይሆናል። እኛው ኳንቲቲ ዲማንድ ነው። ኳንቲቲ ሰፕላይ ደግሞ at 25 ማለት ነው። ዋጋ 25 ሲሆን 2 times 25 minus 20 ምክንያቱም 2p minus 20 ነው የነበረ then it becomes 30 ይሆናል ማለት ነው። ስለዚህ የገበያ ፍላጎት ስንት ሆነ? 50 የገበያ አቅርቦት ደግሞ 30 then ምን ተፈጠረ? ሾርቴጅ ማለት ነው እጥረት። ምክንያቱም ገበያ አቅርቦት ከገበያ ፍላጎት ስላነሰ ማለት ነው ሾርቴጅ እንለዋለን። we call it ሾርቴጅ ይኖራል ማለት ነው which is negative 20 units ወይም ሾርቴጅ የዚህን ያህል እጥረት ይኖራል ማለት ነው። ሁለተኛ ዋጋ 35 ሲሆን ደግሞ ኳንቲቲ ዲማንድ 30 ይሆናል 100 minus 2 times 35 30 ይሆናል። ኳንቲቲ ሰፕላይ ደግሞ 2 times 35 minus 20 50 ይሆናል ማለት ነው። አሁን የገበያ አቅርቦት
ከገበያ ፍላጎት በልጠዋል ማለት ነው። አቅርቦት ሲበልጥ ምን ይኖራል ማለት ነው? ሰርፕለስ ወይም ያልተሸጠ ምርት ይኖራል ወይም ትርፍ ምርት ይኖራል። እንቀጥል። ግራፊካሊ ስንመለከተው የአሁኑ ካልኩሌሽን ሰፕላይ እንደዚህ አይነት ሼፕ አለው ብለናል። ምክንያቱ ስሎፑ ሁለት ነው ያለ፣ ቱ ነው ያለ እዚህ ጋር ስሎፕ ፖዚቲቭ ማለት ነው። ዘን አፕዋርድ ስሎፕ ይኖረዋል። ይሄ ፋንክሽን ሰፕላይ ፋንክሽን እንለዋለን። ይሄኛው ደግሞ ዲማንድ ፋንክሽን እንለዋለን ማለት ነው። ሁለቱም ሲቆራረጡ ሚንስ አት ፖይንት ኦፍ ኢኩሊብሪየም ፖይንት ኢ ላይ ኢኩሊብሪየም እናገኛለን። ሚንስ ኢኩሊብሪየም ኳንቲቲ ስንት አግኝተን ነበር? 40 የራዝ ኢኩሊብሪየም ፕራይስ 30 አግኝተናል። ዘን ምን ተጠይቀን ነበር? ፕራይስ 35 ሲሆንና ፕራይስ 25 ሲሆንና ፕራይስ 35 ሲሆን የሚኖረው የገበያ ችግር ምንድነው ተብለን ተጠይቀን ነበር። ስለዚህ አባቢ ኢኩሊብሪየም ምን ብለን ነበር ቅድም? ከኢኩሊብሪየም በላይ ከሆነ ሰርፕለስ እንለዋለን። ይሄኛው ማለት ነው። ሚንስ ዋጋው 35 ሲሆን ምን ይኖራል ማለት ነው? ሰርፕለስ ይኖራል። ሉክ እዚህ ጋር ሰርፕለስ ይኖራል ማለት ነው። ዌራስ ከኢኩሊብሪየም በታች ደግሞ ለምሳሌ 25 እዚህ ጋር 25 ሰጥቶናል። 25 ላይ ደግሞ ከኢኩሊብሪየም በታች ስለሆነ ይሄኛው ከኢኩሊብሪየም በታች ደግሞ ምንድነው? ሾርቴጅ እንለዋለን ማለት ነው። this is shortage። ስለዚህ የቅድሙን ካልኩሌሽን እንደዚህ በግራፍ መግለጽ እንችላለን ማለት ነው። እንቀጥል። effects of a shift in demand and supply on equilibrium. Given demand and supply, the equilibrium price and quantity are stable. ስለዚህ ዲማንድ እና ሰፕላይ ኮንስታንት ከሆነ የሚኖረን ኢኩሊብሪየም ስቴብል ነው የሚሆነው ወይም ኮንስታንት ይሆናል፣ አይቀያየርም ማለት ነው። however when this market force change, what will happen to equilibrium price and equilibrium quantity? ነገር ግን እነዚህ ማርኬት ፎርሶች ወይም ሰፕላይ እና ዲማንድ ሽፍት ካደረጉ ኢኩሊብሪየም ላይ ምን ይፈጠራል እያለን ነው። ሶ it is obvious ኢኩሊብሪየሙ ቼንጅ ያደርጋል አብሮ ማለት ነው። ምክንያቱ if demand or supply changes due to other factors ወይም due to their determinants፣ ለምሳሌ due to determinants of demand ምን ይሆናል ብለን ነበር? ሽፍት ያደርጋል either inward or outward። ሰፕላይም ተመሳሳይ either leftward or rightward ሽፍት ያደርጋል። due to input price ሊሆን ይችላል፣ due to technology ሊሆን ይችላል፣ due to weather condition ሊሆን ይችላል or others ማለት ነው። ስለዚህ እነዚህ የገበያ ኃይሎች ሰፕላይ ወይም ዲማንድ ቼንጅ ካደረጉ ኢኩሊብሪየሙም አብሮ ቼንጅ ያደርጋል ማለት ነው። አብሮ ቼንጅ ያደርጋል። እንመልከተው። የመጀመሪያ when demand changes supply remain constant። ሉክ የገበያ አቅርቦቱ ተቀይሮ ነገር ግን ሰፕላይ ኮንስታንት ከሆነ factors such as change in income, tastes, price of related goods will lead to change in demand። ዲማንድ በምን ምክንያት ነው ሊቀየር የሚችለው? due to its determinant ማለት ነው፣ በራሱ ዴተርሚናንቶች። ለምሳሌ due to change in income ሊሆን ይችላል፣ due to change in taste and preference ሊሆን ይችላል። it may be also due to change in price of related goods። then በተለያዩ ምክንያት ፍላጎት ሊቀየር ይችላል። then ፍላጎት ሲቀየር ኢኩሊብሪየምም አብሮ ይቀየራል ማለት ነው። ሶ ግራፊካሊ እንመለከተዋለን። here ዲ ማለት ዲማንድን ዲኖት ያደርግልናል፣ ዲማንድ ከርቭን። ኤስ also denotes for supply curve። then let's see graphically ስንመለከተው supply being given, look supply constant ሆኖ ዲማንድ ዲክሪዝ ሲያደርግ ምን ይፈጠራል ነው ያለን። look here we have constant one supply s one ብቻ ነው ያለ፣ አንድ ሰፕላይ ከርቭ ብቻ ነው ያለ። ስለዚህ ሁለቱም ሳይዶች እናያለን፣ ዲማንድ ሲቀንስና ዲማንድ ሲጨምር። ለምሳሌ መጀመሪያ ዲማንድ ሲጨምር እንመልከት። ዲማንድ ሲጨምር ዲማንድ ከርቭ አውትዋርድ ሽፍት ያደርጋል። ስለዚህ ኦሪጂናል ኢኩሊብሪየም የመጀመሪያ ኢኩሊብሪየም ይሄኛው ፖይንት ኢ ነበር፣ ኤስ እና ዲ የሚቆራረጡበት ማለት ነው። due to any reasons, due to determinants of demand ሊሆን ይችላል። ዲማንድ ጨምሯል፣ ሜቢ due to increase in income ሊሆን ይችላል or due to increase in taste and preference ሊሆን ይችላል። ሶ ዲማንድ ሲጨምር የሚኖረን አዲስ ኢኩሊብሪየም ይሄኛው ይሆናል ማለት ነው። E1 ላይ ይሆናል ኢኩሊብሪየማችን፣ S እና D1 የሚቆራረጥበት ማለት ነው። this is the new equilibrium። ሶ new equilibrium ላይ ኦሪጂናል ኢኩሊብሪየም የነበረን ኢኩሊብሪየም ኳንቲቲ M ነበር፣ ኢኩሊብሪየም ፕራይስ ደግሞ P ነበር። ፍላጎቱ ሽፍት ሲያደርግ ወይም
ዴማንድ አውትዋርድ ሽፍት ሲያደርግ የሚኖረን አዲሱ ኢኩሊብሪየም ደግሞ M1 እና P1 ይሆናል ማለት ነው። M1 እና P1 at the new intersection ይሄኛው E2 ላይ የሚቆራረጡበት ፖይንት ላይ ማለት ሶ ከዚህ የምንረዳው ፕራይስም ይጨምራል ኢኩሊብሪየም ኳንቲቲም ይጨምራል ማለት ነው። ዌራስ ዴማንድ ሲቀንስስ ለምሳሌ ዲቱ ዲክሪዝ ኢን ኢንካም ሊሆን ይችላል፣ ዲቱ ዲክሪዝ ኢን ቴስት ኤንድ ፕሬፈረንስ ሊሆን ይችላል ኦር አዘር ፋክተርስ ፍላጎት ከቀነሰ ሉክ የሚኖረን ኒው ኢኩሊብሪየም ኦከርስ አት ዲስ ፖይንት E2 ላይ ይሆናል ኒው ኢኩሊብሪየም አት ዲስ ኒው ኢኩሊብሪየም the price P2 ይሆናል ኢኩሊብሪየም ኳንቲቲ ደግሞ M2 ይሆናል ማለት ነው። ሶ from ከመጀመሪያው ኢኩሊብሪየም ሪላቲቭ ቱ ዲ ኦሪጂናል ኢኩሊብሪየም ፕራይሱ ቀንሷል፣ ኳንቲቲ ምን ሆኗል ቀንሷል፣ ኢኩሊብሪየም ኳንቲቲ ማለት ነው። ሶ supply being given decrease in demand reduces both equilibrium price and equilibrium quantity and vice versa. ዲማንድ ሲጨምር holding supply constant both ፕራይስ እና ኳንቲቲ ዲማንድ ይጨምራል ማለት ነው። ኢኩሊብሪየም ኳንቲቲ እና ኢኩሊብሪየም ፕራይስ አብሮ ሁለቱም ይጨምራሉ ማለት ነው። በሌላ አባባል ምን ማለት ነው? ሰፕላይ ወይም አቅርቦት ሳይጨምር ወይም ሳይቀንስ ኮንስታንት ሆኖ ለምሳሌ ፍላጎት ሲጨምር ከመጀመሪያው ሪላቲቭሊ ስናወዳድረው ማለት ነው ሰፕላይ ኮንስታንት ሆኖ ፍላጎት ብቻ ከጨመረ ምን ይፈጠራል? እጥረት ይፈጠራል ማለት ነው። ፍላጎት ነው የጨመረ እጥረት ሲፈጠር ደግሞ የምርቱ ዋጋ እየተወደደ ይሄዳል ማለት ነው። ሚንስ ፕራይሱ ይጨምራል፣ የሚሸጠውና የሚገዛው መጠን ደግሞ ይጨምራል አብሮ፣ ምክንያቱም ፍላጎት ስለጨመረ ማለት ነው። ዌራስ ፍላጎት ሲቀንስ ሪላቲቭ ቱ ኦሪጂናል ኢኩሊብሪየም ማለት ነው ሰፕላይ ኮንስታንት ስለሆነ ምን ይፈጠራል? ሰርፕለስ ይፈጠራል። ምርቶች የሚገዛቸውን ያጣሉ ማለት ነው። ሶ ሰርፕለስ ሲፈጠር ደግሞ ሻጮች ምን ያደርጋሉ? ያላቸውን ምርት ዋጋውን እየቀነሱ ይሸጡታል ማለት ነው። ሶ ፕራይስ ዲክሪዝ ፍሮም P2 ይቀንሳል ማለት ነው። ደን ኢኩሊብሪየም ኳንቲቲም ምክንያቱም ፍላጎት ስለቀነሰ የሚገዛና የሚሸጥ የምርት መጠንም ይቀንሳል። ስለዚህ እንደዚህ አይነት ሪሌሽንሺፕ ነው የሚኖራቸው when demand changes and supply remains constant። እንቀጥል። ሁለተኛው ላይ ስንመጣ when supply change and demand remain constant look እዚህ ጋር ደግሞ ሪቨርስ ነው። supply change አድርጎ demand constant ከሆነ then change in supply are brought by the change in technical knowledge and factor prices so የአቅርቦት መለዋወጥ በምን ሊመጣ ይችላል ማለት ነው? maybe due to technological advancement ሊሆን ይችላል። it may be also due to increase in input price or factor price ሊሆን ይችላል። ስለዚህ እነዚህ ቼንጅ ካደረጉ ሰፕላይም ቼንጅ ያደርጋል ማለት ነው። ሎክ ግራፊካሊ ስንመለከተው ዴማንድ ኮንስታንት ሆኖ ሰፕላይ ቼንጅ ሲያደርግ ሰፕላይ በምን ቼንጅ ያደርጋል ብለናል? due to many factors ቴክኖሎጂካል አድቫንስመንት ሊሆን ይችላል or due to increase in input price ሊሆን ይችላል due to weather condition ሊሆን ይችላል or others ማለት ነው። በተለያየ ምክንያት ማለት ነው ሰፕላይ ቼንጅ ያደርጋል። ስለዚህ ሰፕላይ from its original position ቼንጅ ሲያደርግ shift in supply እንለዋለን ማለት ነው። ኦሪጂናሊ ኢኩሊብሪየም at E ነበር S እና D ሲቆራረጡ ማለት ነው። በሌላ አባባል ኦሪጂናል የመጀመሪያ ኢኩሊብሪየማችን S እና D ሲቆራረጡ at point E ላይ ማለት ደግሞ ኢኩሊብሪየም ኳንቲቲ M ነበር፣ ኢኩሊብሪየም ፕራይስ ደግሞ P ነበር ማለት ነው። ሶ D2 determinants of supply የሚወስኑ ነገሮች ቼንጅ ሲያደርጉ ማለት ነው ሰፕላያችንም ወይም ፕሮዳክሽን ስለሚጨምር ሰፕላይም አብሮ ቼንጅ ያደርጋል ማለት ነው። ሚንስ ለምሳሌ if there exists a technological advancement or reducing in input price then supply shifts rightward እንደዚህ rightward shift ያደርጋል ሰፕላይ ማለት ነው። so the new equilibrium occurs at E1 ላይ ኦከር ያደርጋል ምክንያቱም S1 እና D የሚቆራረጡበት ፖይንት ማለት ነው። ስለዚህ at this new equilibrium quantity becomes M1 and equilibrium price P1 ይሆናል ማለት ነው። means ፕራይሱ ቀንሷል፣ equilibrium quantity ደግሞ ጨምሯል ማለት ነው። ጨምሯል equilibrium quantity means
አቅርቦት ሲጨምር ሰፕላይ ወይም ፍላጎት ኮንስታንት ሆኖ ደን ምን ይፈጠራል ማለት ነው? አቅርቦት ሲጨምር ትርፍ የመፈጠር ቴንደንስ ያለው ማለት ነው፣ ወይም ሰርፕለስ ሲኖር ደግሞ ያልተሸጡ እቃዎች ስለሚኖሩ ሻጮች ወይም አምራቾች እቃዎቻቸውን ለመሸጥ ምን ያደርጋሉ? ዋጋ ይቀንሳሉ ማለት ነው። ሬዲዩስ ፕራይስ ይቀንሳሉ፣ ዋጋ ይቀንሳሉ። ነገር ግን የሚሸጥና የሚገዛ የእቃ መጠን ግን ይጨምራል። ምክንያቱም አቅርቦት ስለጨመረ ዋጋውም ስለቀነሰ ማለት ነው። ሉክ ዌራስ ዲዩ ቱ ዲ ፋክተርስ ኢፍ ሰፕላይ ሽፍትስ ሌፍትዋርድ ወይም ሰፕላይ ሲቀንስ ለምሳሌ ዲዩ ቱ ኢንክሪዝ ኢን ኢንፑት ፕራይስ ሊሆን ይችላል። የግብአቶች ዋጋ በመጨመሩ ምርት ይቀንሷል። ምርት ሲቀንስ ደግሞ አቅርቦት ይቀንሳል። ሚንስ ሰፕላይ ሽፍትስ ቱ ኤስ2 ወደ ኤስ2 ሽፍት ያደርጋል ሰፕላይ ማለት ነው። ሰፕላይ ወደ ኤስ2 ሽፍት ሲያደርግ ሚንስ the new equilibrium occurs at E2 ላይ እናገኘዋለን አዲሱ ኢኩሊብሪየም ማለት ነው። ስለዚህ ፕራይስ ምን ይሆናል? ይጨምራል። ኢኩሊብሪየም ኳንቲቲ ደግሞ ይቀንሳል ማለት ነው። ሚንስ ፍላጎት ኮንስታንት ሆኖ ወይም ባለበት ሆኖ አቅርቦት ሲጨምር ምን ይፈጠራል ማለት ነው? እጥረት ይፈጠራል፣ ሾርቴጅ ይፈጠራል። ሾርቴጅ ሲኖር ደግሞ ዋጋ ምን ይሆናል ማለት ነው? ዋጋ ይጨምራል። የሚሸጠውና የሚገዛው መጠን ደግሞ እጥረት ሲኖር ይቀንሳል፣ ኢኩሊብሪየም ኳንቲቲ ማለት ነው። thus እዚህ ጋር ስንመጣ thus given demand an increase in supply reduces equilibrium price and increase equilibrium quantity and its vice versa ማለት ነው። so supply ሲቀንስ ፕራይስ ይጨምራል፣ ኢኩሊብሪየም ኳንቲቲ ይቀንሳል። ሰፕላይ ሲጨምር ደግሞ ኢኩሊብሪየም ኳንቲቲ ይጨምራል፣ ፕራይስ ደግሞ ይቀንሳል ማለት ነው። እንቀጥል። ሶስተኛ ላይ የምናገኘው ኢፌክትስ ኦፍ ኮምባይንድ ቼንጅ ኢን ዲማንድ ኤንድ ሰፕላይ። ዋት ኢፍ ሁለቱም አንድ ላይ ቼንጅ ቢያደርጉስ ወይም ሁለቱም ቢጨምሩ ወይም ቢቀንሱስ? ዋት ዊል ሃፐን ቱ ኢኩሊብሪየም ፕራይስ ኤንድ ኢኩሊብሪየም ኳንቲቲ? ሉክ ሁለቱም ዳይሬክሽኖች እናያለን። ሁለቱም ሰፕላይ እና ዲማንድ አብረው ሲጨምሩና ሰፕላይ እና ዲማንድ አብረው ሲቀንሱ ሁለቱም ማለት ነው። ወይም ቦዝ ዲማንድ ኤንድ ሰፕላይ ኢንክሪዝ መጀመሪያ እንመልከት። ሁለቱም ሲጨምሩ then quantity of the product will increase definitely. look equilibrium quantity ያለምንም ጥርጥር ማለት ነው ይጨምራል። ምክንያቱም ሁለቱም አቅርቦትም ፍላጎትም ከጨመረ የሚገዛና የሚሸጥ የእቃ መጠን ይጨምራል ማለት ነው። ሶ ኢኩሊብሪየም ኳንቲቲው ይጨምራል። ነገር ግን ኢኩሊብሪየም ፕራይሱ is not certain ሊጨምር ይችላል፣ ሊቀንስ ይችላል፣ ኮንስታንትም ሊሆን ይችላል ማለት ነው። ሶስቱም የመሆን ቴንደንሲ አለው። let's look ሶስቱም ሴናሪዮች እንመልከት። those three scenarios የመጀመሪያው ሴናሪዮ ምንድነው? if an increase in demand is more than an increase in supply. look increase in demand is more than increase in supply. ፍላጎት የጨመረበት አቅርቦት ከጨመረበት የሚበልጥ ከሆነ ይበልጥ ወይም በከፍተኛ መጠን የጨመረው ፍላጎት ከሆነ ምን ይፈጠራል ማለት ነው? እጥረት ይፈጠራል። እጥረት የመፈጠር ቴንደንሲ ያለው ሾርቴጅ ማለት ነው። ሾርቴጅ ሲኖር ደግሞ ምን ይኖራል ማለት ነው? የእቃው ወይም የምርቱ ዋጋ ይጨምራል። ሶ ፕራይስ ጎስ አፕ ይጨምራል ማለት ነው። ሁለተኛ ሴናሪዮ if an increase in supply is more than increase in demand. look ሰፕላይ ወይም አቅርቦት የጨመረበት ፍላጎት ከጨመረበት የሚበልጥ ከሆነ አቅርቦት ሃይሊ ወይም በብዙ ከጨመረ ምን ይፈጠራል ማለት ነው? አቅርቦት ሲጨምር ሪላቲቭ ቱ ዲማንድ ማለት ነው ሰርፕለስ የመፈጠር ቴንደንሲ አለው ወይም ትርፍ ምርት ይኖራል ማለት ነው። ሶ ያ ትርፍ ምርት ለመሸጥ ምን ያደርጋሉ ማለት ነው? ዋጋ ይቀንሳሉ። ሶ ፕራይስ ዊል ፌል ያደርጋል፣ ይቀንሳል ማለት ነው። ዌራዝ ሶስተኛ ሴናሪዮ ኢንክሪዝ ኢን ዲማንድ ኤንድ ኢንክሪዝ ኢን ሰፕላይ ዘ ሴም ኮንስ ሁለቱም በእኩል ከጨመሩስ አቅርቦትና ፍላጎት በእኩል ሲጨምሩ ደግሞ ኢኩሊብሪየም ፕራይስ ምን ይሆናል ማለት ነው? አይቀየርም ወይም አይለዋወጥም፣ ኮንስታንት ይሆናል። ሶ ፕራይስ ሪሜንስ ዘ ሴም። እንቀጥል። ዋት ኢፍ ሁለቱም ቢቀንሱስ? ቦዝ ሰፕላይ ኤንድ ዲማንድ ዲክላይን ካደረጉስ? አቅርቦትም ፍላጎትም ከቀነሰስ? ደን ኢኩሊብሪየም ኳንቲቲ ዲክሪዝ ያደርጋል። ምክንያቱ ሁለቱም አቅርቦትም ከቀነሰ ፍላጎቱም ከቀነሰ ዴፊኒትሊ የሚሸጠውና የሚገዛው መጠን ይቀንሳል። ሶ ኢኩሊብሪየም ኳንቲቲ ምንም ጥያቄ የለውም ይቀንሳል። but they will depend upon the relative fall in demand and supply change in price. ፕራይሱ ወይም ዋጋው ደግሞ
ኢት ዲፔንድስ ኦን ዲ ሬት ኦፍ ቼንጅ ወይም ፕሮፖርሽናል ቼንጁ ላይ ዲፔንድ ይሆናል እንደቀድሞ ማለት ነው። ስለዚህ አሁንም ሶስቱም ሴናሪዮች እናያለን ማለት ነው። የመጀመሪያ ሴናሪዮ when the fail in demand is more than the fail in supply ፍላጎት የቀነሰበት አቅርቦት ከቀነሰበት የሚበልጥ ከሆነ ወይም ፍላጎት በብዙ ከቀነሰ ሪላቲቭ ቱ ሰፕላይ ምን ማለት ነው? እዚህ ጋር ፍላጎት በጣም ሃይሊ ሲቀንስ ብዙ ትርፍ ምርት ይኖራል ማለት ነው። ምክንያቱም ፍላጎት በጣም ቀንሷል ከአቅርቦት ይልቅ ማለት ነው። ሶ ትርፍ ምርት ሲኖር ደግሞ ያን ትርፍ ምርት ለመሸጥ ሻጮች ምን ያደርጋሉ? ዋጋ ይቀንሳሉ። ሶ ፕራይስ ዊል ዲክሪዝ ማለት ነው። ዋጋው ይቀንሳል። ምን ሲሆን ሬት ኦፍ ቼንጅ ኢን ዲማንድ ኢዝ ግሬተር ዛን ሬት ኦፍ ዲክሪዝ ኢን ሰፕላይ ሲሆን ማለት ነው። ሁለተኛ ሴናሪዮ when the fail in supply is more than fail in demand look ኢንቨርሱ የቅድሚያ የነው ኢንቨርስ ደግሞ ሰፕላይ አቅርቦት የቀነሰበት ፍላጎት ከቀነሰበት የሚበልጥ ከሆነ ወይም ሰፕላይ ሃይሊ ወይም አቅርቦት በጣም ከቀነሰ ከፍላጎት አንፃር ምን ይፈጠራል? እጥረት ይፈጠራል። ሶ በገበያ ላይ የምርት እጥረት ካለ ደግሞ የምርት ዋጋ ምን የመሆን ቴንደንሲ ይኖረዋል? ዋጋው ይወደዳል። ሶ ፕራይስ ዊል ራይዝ ያደርጋል ማለት ነው። ሶስተኛው both demand and supply decline in the same ratio proportionally ከሆነስ ሁለቱም የቀነሱት በእኩል ከሆነስ በተመሳሳይ ከቀነሱ ደግሞ የሚፈጠረው የኢኩሊብሪየም ፕራይስ ለውጥ አይኖርም ማለት ነው። no change in equilibrium price so ኢኩሊብሪየም ኳንቲቲ ዴፊኒትሊ ይቀንሳል። ኢኩሊብሪየም ፕራይስ ደግሞ ሊቀንስ ይችላል፣ ሊጨምር ይችላል፣ ኮንስታንትም ሊሆን ይችላል ማለት ነው። it depends እንቀጥል then therefore when both supply and demand change the effect on equilibrium price depends on the proportion change or the relative change in demand and supply ስለዚህ ኢኩሊብሪየም ፕራይሱ ምን ላይ የተመሰረተ ነው ማለት ነው? ኢትስ ፕሮፖርሽናል ቼንጅ ማለት ነው። ወይም ሪላቲቭ ቼንጅ ኢን ዲማንድ እና ሰፕላይ ሁለቱም ዲማንድ እና ሰፕላይ የሚቀየሩበት መጠን ወይም መጠናቸው ይወስነዋል ዋጋ ዲተርማይን ለማድረግ ማለት ነው። ሎክ እያንዳንዱን እስኪ እዚህ ጋር አጠር አድርገን እንመልከታቸው። then both supply and demand increase ሲያደርጉ ቅድም ያየነው ማለት ነው። ሰምራይዝ ስናደርገው ሁለቱም አንድ ላይ ሲጨመሩ means if increase in demand is greater than increase in supply means more በብዛት የጨመረ የትኛው ነው? ፍላጎት ነው የጨመረ። then relative to supply ከአቅርቦት አንፃር ፍላጎት ከሆነ በብዙ የጨመረ ምን የመፈጠር ቴንደንስ አለው ማለት ነው? እጥረት ይፈጠራል። እጥረት ሲፈጠር የምርቱ ዋጋ ይወደዳል ወይም ኢንክሪዝ ያደርጋል። ሶ ፕራይስ ምን ይሆናል? ኢንክሪዝ ያደርጋል። ይሄ አፕ አሮውን የሚያሳየን ኢንክሪዝ ማድረጉን ነው። then ኢኩሊብሪየም ኳንቲቲ ዴፊኒትሊ መጨመሩ ነው። ምክንያቱም ሁለቱም ጨምረዋል። ስለዚህ የሚገዛና የሚሸጥ መጠን ዴፊኒትሊ ይጨምራል ማለት ነው። ሁለቱም ጨምረዋል። ሁለተኛው ላይ ደግሞ እንምጣ። ሁለቱም ጨምረዋል። ነገር ግን ሰፕላይ የጨመረበት ሶሪ እዚህ ጋር ላይ ዛን ይላል ግሬተር ዛን አድርጉት። ይሄኛው ግሬተር ዛን እናድርገው። ኢንክሪዝ ኢን ሰፕላይ ኢዝ ግሬተር ዛን ኢንክሪዝ ኢን ዲማንድ ከሆነስ አቅርቦት የጨመረበት መጠን ፍላጎት ከጨመረበት መጠን የሚበልጥ ከሆነስ ሞር የትኛው ነው የጨመረ? አቅርቦት ነው የጨመረ። አቅርቦት በአንጻሩ ማለት ነው ከፍላጎት አንጻር አቅርቦት ኃይል ይጨምረዋል ማለት ነው። ስለዚህ ምን የመፈጠር ቴንደንሲ ይኖራል ማለት ነው? ሰርፕለስ ወይም ትርፍ ምርት ይኖራል ማለት ነው። ስለዚህ ያን ትርፍ ምርት ለመሸጥ ማለት ነው ምን ያደርጋሉ? ዋጋቸውን ይቀንሳሉ። ሶ ፕራይስ ይቀንሳል። ኢኩሊብሪየም ኳንቲቲ ላይ ምንም ጥያቄ የለንም። ሁለቱም ስለጨመሩ የሚሸጥና የሚገዛ መጠን ወይም ኢኩሊብሪየም ኳንቲቲ ይጨምራል። ሶስተኛ ላይ ሁለቱም በእኩል ሲጨምሩስ ስቲል ኢኩሊብሪየም ኳንቲቲ ይጨምራል፣ ምክንያቱም ሁለቱም ጨምረዋል። ዌራዝ ሁለቱም ፕሮፖርሽናሊ ለምሳሌ ፍላጎት በ10% ጨምሮ ሶሪ እዚህ ጋር አንዱ ሰፕላይ አድርጉት፣ ይሄኛው ሰፕላይ ይሁን ኤስ። ስለዚህ ሁለቱም በእኩል ከጨመሩ ወይም በእኩል ቼንጅ ሲያደርጉ ለምሳሌ ሰፕላይም በ10% ዲማንድም በ10% ሲጨምሩ ማለት ነው ዋጋ ላይ ለውጥ አይመጣም። ኢኩሊብሪየም ፕራይስ ኮንስታንት ይሆናል። ፒ ባር ይሄኛው ላይ ያለ ባር የሚያሳየን ኮንስታንት ፕራይስ መሆኑን ነው ማለት ነው። ዌራዝ ሁለተኛው ደግሞ both supply and demand decrease ካደረጉስ what will happen?
አጠር አድርገን ስንመለከተው ማለት ነው ቅድም ያየነው። ሁለቱም ሲቀንሱ ደግሞ ሉክ ሁለቱም ሲቀንሱ ዲክሪዝ ኢን ዲማንድ ግሬተር ዛን ዲክሪዝ ኢን ሰፕላይ ሲሆን ሁለቱም ቀንሷል። ሶ ኢኩሊብሪየም ኳንቲቲ ላይ ምንም ጥያቄ የለም፣ ሶስቱም ላይ ይቀንሳል። ሉክ እነዚህ ሶስቱም ላይ ቀንሷል። ምክንያቱ ሁለቱም አቅርቦትም ፍላጎትም ሲቀንስ የሚሸጥና የሚገዛ መጠን ይቀንሳል። ዴፊኒትሊ ምንም ጥርጥር የለውም። ዌራዝ አሁን ጥያቄያችን ምን ላይ ነው? ዋጋው ላይ ማለት ነው። ሶ ዲስ ፕራይስ ኢኩሊብሪየም ፕራይስ ዲፔንድስ አኮርዲንግ ቱ ዲ ሬት ኦፍ ቼንጅ ማለት ነው። ሬት ኦፍ ቼንጅ ላይ ዲፔንድ ይሆናል። ስለዚህ መጀመሪያው ፍላጎት የቀነሰበት አቅርቦት ከቀነሰበት የሚበልጥ ከሆነ ወይም ፍላጎት በኃይል ወይም በብዙ ከቀነሰ ከአቅርቦት አንጻር ምን ይፈጠራል ማለት ነው? ትርፍ ምርት ይኖራል የማይሸጥ ምክንያቱም ፍላጎት ስለቀነሰ ያልተሸጠ ምርት ይኖራል። ዘን ምርታቸውን ለመሸጥ ምን ያደርጋሉ? ዋጋ ይቀንሳሉ። ሶ ፕራይስ ቴንድስ ቱ ዲክሪዝ ዋጋ ይቀንሳል ማለት ነው። ሁለተኛ ላይ ይሄኛውን ግሬተር ዛን አድርጉት። ይሄኛውን ግሬተር ዛን ሶ ዲክሪዝ ኢን ሰፕላይ ግሬተር ዛን ዲክሪዝ ኢን ዲማንድ ሲሆንስ ሁለቱም ቀንሷል። ነገር ግን አቅርቦት የቀነሰበት መጠን ፍላጎት ከቀነሰበት መጠን የሚበልጥ ከሆነ ኃይል የቀነሰ የትኛው ነው? አቅርቦት ነው። ሶ አቅርቦት በጣም ሲቀንስ ምን ይፈጠራል? እጥረት የመፈጠር ቴንደንሲ አለ። እጥረት ሲኖር ደግሞ የምርቶች ዋጋ ይወደዳል። ምክንያቱም የምርት እጥረት ሲኖር የምርት ዋጋ ስለሚጨምር ማለት ነው። ሶ ፕራይስ ዊል ኢንክሪዝ። ሁለቱም አንድ ላይ ሲጨምሩ ደግሞ ሜክ ኢት ዲስ ዋን ኦልሶ ሰፕላይ፣ ይሄኛውም ሰፕላይ አድርጉት፣ ይሄኛውም ሰፕላይ አድርጓል። ሶ ዲክሪዝ ኢን ዲማንድ ኢኳል ቱ ዲክሪዝ ኢን ሰፕላይ ወይም ሁለቱም ፕሮፖርሽናሊ ከቀነሱ ደግሞ ስቲል አሁንም ኢኩሊብሪየም ፕራይስ ለውጥ አይኖርም። ፕራይስ ሪሜንስ ኮንስታንት ይሆናል። ስለዚህ ጀነራሊ ከዚህ ጀነራላይዝ የምናደርገው ምንድነው? ሁለቱም አብረው ሲጨምሩ ኢኩሊብሪየም ኳንቲቲ ምንም ጥርጥር የለውም ይጨምራል። ሉክ እዚህ ጋር ማለት ነው ሶስቱም ሴናሪዮ ላይ ይጨምራል። ነገር ግን ፕራይስ ኢት ዲፔንድስ ኦን ዘ ሬት ኦፍ ቼንጅ ብለናል። and also ሁለቱም ሲቀንሱ ደግሞ ኢኩሊብሪየም ኳንቲቲ ይቀንሳል። ምክንያቱም የሚገዛና የሚሸጥ መጠን ይቀንሳል። ስለዚህ ምንም ጥርጥር የለውም ኢኩሊብሪየም ኳንቲቲ ዲተርማይን ለማድረግ እርግጠኛ የማንሆነው ፕራይስ ላይ ይሆናል ማለት ነው። ስለዚህ የፕራይስ ዳይሬክሽን ወይም ሬት ኦፍ ቼንጅ ደግሞ ኢት ዲፔንድስ ኦን ዘ ሪላቲቭ ፕራይስ ዘ ሪላቲቭ ቼንጅ ኢን ዲማንድ ኤንድ ሰፕላይ ይሆናል ማለት ነው። ስለዚህ ለዛሬ የነበረን ትምህርት ይህንን ይመስል ነበረ። ያልገባችሁ ነጥብ ካለ እንዲሁም ተጨማሪ ማብራሪያ የምትፈልጉት ነገር ካለ በኮመንት መስጫ ቦክስ ላይ ጥያቄያችሁን አስቀምጡልኝ። ይህ ቪዲዮ ለጓደኞቻችሁ እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቀጣይ ክፍሎች ደግሞ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩ። አመሰግናለሁ።